የማታውቀውን ነገር ለምን ትናገራለህ? የማታውቀውን ነገር አላውቅም ብለህ ማለፍ አትችልም? ዙሪያ ጥምጥም ለምን ትሄዳለህ? እሺ አይደል አንተ ካወቅከው አንተ ግባና መልስለት። እኔ ዝም እላለሁ። አይ የማታውቀውን እኮ አላውቅም ማለት እኮ ችግር የለውም። ማን ነው ወንድሜ? ሁላችንም እንኳን አናውቅም። ማናውቀውን ነገር አናውቅም፣ እናውቀው መመለስ ነው። ማላቅ ኦኬ ራሱ እያወቅህ ያን ያህል የምታደክመው ለምንድን ነው? ገብቶሃል እኮ እንዳልገባው ገብቶሃል አይደል? ምንድን ነው ያልገባኝ? ተግባብተናል። አሁን ሳላህ ገብቶታል። እኔ ያልኩት ሐሳብ አልተግባባንም። አንተ ራስህ አላወቅከውም። እሱ ያለበት መንገድና እየጠየቀኝ ያለበት መንገድና እኔ እያልኩ ያለሁት መንገድ አሁንም እሱ ስንት ስላልገባው እኔ ገብቶኛል። ለምን ጥያቄው ለምን እንዳመጣው ያንን ገብቶኛል። እኔ በስራ ገብቶኛል። ቃረ ይሄ የመሸነፍ ያለ መሸነፍ አይደለም፣ ጌታን አይደለም። የልጅ አስቀጥለውና እስከ ተግባባችሁ። እሺ ልቀጥል። ማን ነው? ኢምራን ሳላህ እንዴት ናችሁ? ቆይ ጥያቄ አለኝ ወንድሜ። አንድ ጊዜ አትግባብኝ። ተጠይቄያለሁ፣ እጠይቃለሁኝ። ኧረ ተው ጎ ይበቃል። እዛ በላይ እኮ ምንም አሁን አንድ ሰዓት ቢሰጡ ራስ መመለስ አችልም ወንድሜ። አንድ ሰዓት ቢሰጥ ራሱ ወይስ ልክ ነው ወንደስ ምን ይላል መልስለታል። አይ እንትን ነው። ምክንያቱም አንዳንዴ እኛ እኮ ሙሉ አይደለንም። የምናውቀው ነገር አለ፣ የማናውቀው ነገር አለ። ዛዚት በቃ የምናውቀው መመለስ፣ የማናውቀውን ደግሞ ነገ ልጠይቅ ወይ ከመምህራን ተምሬ እመጣለሁ ማለት እኮ ትልቅ ብልህነት ነው እና ግትር አይባልም። ይሄ እንትን አይደለም ብዬ ነው። እንደዛ ነው። ያ አስተያየት ነው የሰጠው። የጥላቻ ወይ የሌላ የመናቅ ምናምን አይደለም። እኔም አላውቀውም እኮ ግን ካላወቅነው አላወቅነው ማለት ትልቅ ነገር መሆኑን እንድታውቀው ብዬ ነው። እሱም ነው ኮሜንት ያለው ጊዜ ስለምን አመሰግናለሁ። ችግር የለውም። አይ ግን ይሄንን አሁን ይሄ ተራ ነገር ነው። ይሄንን አላውቀውም ብዬ እውቀት አለ ብዬ አይደለም። ሁሉንም ይሄ ተራ ነገር ምኑ ነው ተራ? የሥላሴ ትምህርት ነው ተራ? ስለ ሥላሴ ትምህርት እኮ ነው እየጠየቀ ያለው። የሥላሴ ትምህርት አይደለም ተራ እያልኩ ያለሁት እኮ ሶስት ጌቶች ተብሎ የተነገረው። አሁን ለምሳሌ ከምን አንፃር እንዴት ነው አሁን አንተ ሥላሴን ስትረዳ አንድነትና ሶስትነት ስትረዳ ሌሎች እንደዚህ ነው ስትላቸው የማይረዱ ለምንድን ነው? አንተ ስላወቅከው ስለተረዳህና ስለተቀበልከው ነው። በአማኝ ዘንድና በአማኝ ባልሆነ መካከል በጣም ሰፊ ልዩነት አለው። ኦኬ አንተ አምነህ የተቀበልከውን ነገር ሌላውን ሰው ስታሳምን እንዴት ነው ለማመን እስከሚችል ድረስ ታስተምራለህ። አሁን እኮ የሆነ መጽሐፍ ሪፈረንስ ጠቀሰልህ አይደል? እንደዛ ላይ ሶስቱ ጌቶች ተብለዋል አለ። የተጻፈ ነገር ነው ያቀረበልህ ብዬ አስባለሁ። አይ ዶንት ኖ እንትኑን ሪፈር አላደረኩ። ያን ጉዳይ አንተ ካወቅ መመለስ ነው። የነሱ ዓላማ ግልጽ ነው ማለት ክርስቲያኖች ሶስት አምላክ ያመልካሉ የሚለውን ጭብጥ ለማስጨበጥ ነው ይህን ጉዳይ ያመጣው። አንተ ደግሞ አንተ ሶስት አምላክ ነው የምታመልከው ንገረኝ እዚሁ ላይ ጉድ እኮ ነው ወይ? አንተ መልስ አጣህ እኮ ነው ያልኩህ። ተው በቃ ይሄንን ተምሬ ልጣበል። አመሰግናለሁ። አንተ ተከራካሪ ለከነሱ አይደሉም። ወይኔ ምኑን ትናገረው? እኔ እኮ አሁን የምትናገረው አጣህ ብዬ እኮ ነው። እግዚአብሔርን ፖለቲካ ሰራኝ። ኧረ በስላሴ ወይ ሪከርድ እኮ ነው። አይ እኔ በጣም እንደዚህ አይነት የክፋት ሰው አይደለሁም። የክፋት ሰው አይደለሁም። እዚህ ወንድሞቼም ጋርም የገባሁት ጥያቄ ልጠይቃቸው ነው። ከመለሱ ይመልሳሉ። ዛትሲት በክርስትና ዙሪያ የገባኝን እውነት በእውነት ነው የምኖር እንጂ እንደዚህ ክፋት ፖለቲካ ምናምን አይደለም። እሺ ከተግባባን እንደዛ ቢሆን ቅር ከብሎ ከምትሄድ ኧረ እግዚአብሔር እስካሁን ባወራሁትም ይቅር ይበለኝ። እኔ እስካሁን ፖለቲካ መስሪያ መሆኔ በጣም ሶሪ። ለማንኛውም ቀጥል እሺ። በቀላሉ ወንድሜ አመሰግናለሁ ለምክሩ። አይ ደግሞ እስኪ በቻት አርገኝና እንደ ወንድም አወራሃለሁ። እኔ ድምጼ ተቋርጦ ነበር መሰለኝ። አሁን መጥቷል። ከምን ደረሳችሁ? ኖ አይ እኔ አጥንተህና ነው የምለው። አጥንተህና አጥንተህ ምረህ ና ነው። አይ በቃ ተሰማ ልቀጥል። እሺ ሴፍ በቃ ጎ ችግር የለውም ያጋጥማል ወንድሜ። ሌላ ጊዜ ያው እንደዚህ ሰዎች እንዳይታዘቡ አትድረቅ ነው የምክሩን እንደ ምክር እመክርሃለሁ። ሴፍ ደግሞ ቃለ ሕይወት ታሰማልን። አሁን ጥያቄን አቅርብ ሴፍ። እሺ የመጀመሪያው እኔ አስተያየት የምሰጠው ክርስቲያን ያልሆኑ ሰዎችን ክርስቲያን እንደሆኑ አድርጋችሁ ኢንቫይት ባታረጉ
የመጀመሪያ ምሳሌ ማን ያደረገ ጌች ክርስቲያን አይደለም። እዚህ ጋር የሚታየኝ ማን ነው? ኤንዜድ ብለው ካህን ነኝ ብለው የገቡት ሰውዬም ካህን አይደሉም። እርፍ ገብቷል። እሺ አስለመጨረስካቸው። ማሻአላ ኤንዜድ አሉ። ሰላም አይ መምጣን አንተ ብፁዕ ወቅዱስ አቡነ ኤንዜድ እንዴት ናችሁ? ሰላም አለይኩም። አመሰግናለሁ። ካህን ስል ሰምተሃል ወንድም አለሜ? ካህን ሰላም አለይኩም። በቃ ይምራ ገና በፊት ያው አትበለኝ ስለው ስላልሰማኝ አባዬ ካህን ስል ሰምተሃል? ሴባ አንድ ጥያቄ ብቻ ልጠይቅ። እርሶ እያሉ ነው ሲያወሩ የነበሩት እና እንደዛ ነው ፐርሲቭ ያደረኩት እንግዲህ እና ኢቭን ካህንም ባይሆኑም የኦርቶዶክስ ቤት እንዳልሆኑ ነው ይገባኝ። አይደሉም ትገባ እንግዲህ አስለመኝ እዚሁ እንትን ልሰልም እንደ ወጣ። አይ ይሄ ንግግሮት እኮ ራሱ ይናገራል። በቂ ማስረጃ ነው አሁን የተናገርኩት። አሁን የተናገሩት ለሚያስተውል ሰው በቂ ማስረጃ ነው። አመሰግናለሁ። ክርስቲያን አይደሉም፣ ኦርቶዶክስም አይደሉም። ሌላው ዋይ ኖት ካቶሊክም ሊሆን ይችላል። ከዛ ኮሚኒቲ ውስጥ አይደለም። ኦርቶዶክስ ነኝ፣ የኦርቶዶክስ ተዋህዶ ነኝ። ደግሜ የምነግርህ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። የት ቤተክርስቲያን ነው የሚኖሩት? ሙስሊም ወንድሞቼን የማከብር። የት አጥቢያ ነው የሚኖሩት? አጥቢያውን ይንገሩኝ ከሆኑ። ስለዋሹ ነው። አዎ ምን ስለዋሹ? የት አጥቢያ ነው ቤተክርስቲያን ነው? የት አጥቢያ ነው ነኝ ካሉ የት ነው ቤተክርስቲያን የሚያመልኩት? አምልኮ የሚፈጽሙት ቦታ የት ነው? አምልኮ የምፈጽምበት አንዲት ቅድስት ቤተክርስቲያን ኦርቶዶክስ እምነት ተዋህዶ። ኖ የትኛው አጥቢያ? የትኛው አጥቢያ? ዑራኤል ነው እኮ። ለዛ ነው አይገባውትማ። ኦርቶዶክስ ስላልሆኑ አይገባውም። አጥቢያ ነው ያልከው። አጥቢያ አይደለማ ቤተክርስቲያኑት ነው የሚባለው። አይ አረ አይ ኤኒዌይስ እንደዚህ ባታረጉ። እኔ አሁን ቆይ አይ አንተ ራስህ የት ነው የምታገለግለው? የት ቤተክርስቲያን አንተ የምትገለገለው? አገልጋይ አይደለም። የት ነው የምትገለገለው? እኔ እናገራለሁ፣ ግን እኔ እርስዎ ነው የጠየቅኩት እኮ። እርስዎ ይመልሷ የት እንደሚያገለግሉ። መጀመሪያ መልሰህ ነው አንተ ለሰው የምትጠይቀው። ልጠይቅ የምችለው አንተ መጀመሪያ ይሄን ጥያቄ የጠየቀውን እኔ እዚህ ነው የማገለግለው ወይ የምገለገለው ብለህ ነው። ሲጀመር እኔ አስተያየቱን የሰጠው ለሳላህና ለኢምራን ነው፣ ለእርሱ አይደለም። ለነሱ የችና ሰው ሰለምከኛ እንዲያሰልሙኝ ነው። ቁርአን እንድቀበል እንዲያሰልሙኝ። አሁን አንተ ምንድነው ሙስሊም ነው? ፍሮም ዘ ቢጊኒንግ ሙስሊም ነው። ፍሮም ዘ ቢጊኒንግ ሙስሊም ነው። ምን አደከመውት? በዚህ ተመዝምዞ ለምን ይመጣሉ? አመሰግናለሁ። ፈጣሪ ይስጥልኝ። ጨርሳል። እኔማ አስተያየት ነው። ምንም አላፍርም ነበር። በነገራችን ላይ ብሆን ደስ ይለኝ ነበር። አላፍርም ነበር። ይኸው የሆኑት እኮ በድፍረት አደባባይ ወጣው እየመሰከሩ አይደል እንደ ስለምነታቸው። እነዚህ እኮ ሙስሊሞች ቤት አይደል እንደ ያለ ነው። ምን መሰከርኩ? አንተም እኮ እዚሁ ነው ያለው። ኢምራን እንትን ወደ እንትን ብንሄድ ጥሩ ነው ማለት አስተያየቱ እንደዛ ያልሆኑ ሰዎች ባይገቡ ጥሩ ነው። እዚሁ ነው ተቀብዬ ልሄዳ። አሁን አስለማኛ ተቀብዬ ልሄዳ አለብኝ። ጥያቄ ልጠይቅ ኢምራን። ዛሬ የመጣሁት ሞት አድርገሃል። የለም አስለማሃቸዋል። ጉዳያቸውን ጨርስ። ለዩናል እንቀጥላለን እንጂ በመሀል የለም። እኛ ምን ተናገርን? ጨርሱ መጀመሪያ ይምሩ ጌቾን ጥሩት። በኋላ ጌቾን ጥሩት። ለጌቾ ሼር አድርጉለትና ይምጣ። ቀጥሉ።